ያው እዚህ ቤት ቡና አባወራ ነው። በተለይ ደግሞ የጧት ቀኑን መዋጊያ ጋሻ ነው። የፈለገ ነገር ቢመጣ ቁርሴን ብልት፣ ቡናዬን ጥጥት፣ ቡናዬን ቅብት ፍክት ማለት ከዛማ ሩጫ ወደ ዕለቱ ስኬት። ለእኔም ሆነ ለሰው ፍቅሬ የሚሽከረከረው በቡና ዙሪያ ነው። እስኪ ቡና ልጋብዝሽ። በስማም ያዋቂ ሰው ንግግር እና እኔም ዛሬ አዋቂ ሆኜ ጓደኛዬን ስፖይል ላደርጋት ቡና ልጋብዝሽ ብያታለሁ። ኧረ ምን ጉድነሽ ይሄን ሁሉ ጠጥተሽ እንደምትሉኝ ያውቃለሁ፣ ግን በዚህኛው የሚጠጣው ሳይሆን የሚቀባው ይሻለናል ብያለሁ። ምክንያቱም ጓደኛዬ በተደጋጋሚ የፊትሽ ሚስጥር ምንድነው ስትል ሰማታለሁ። ከዛ በተጨማሪም ላለፉት 2 ዓመታት የግሪን ኬር የቡና ኦይልን ለፊቴ ምንም ነገር ሳልቀይር ሳልቀላቀል የተፈጥሮ ፕሮዳክት ብቻ ለምን እንደምጠቀም እንዲገባት ፈልጋለሁ። ያው ለእናንተ መጀመሪያ መጠቀም እንደጀመርኩኝ በደንብ ነግሬያችኋለሁ። ምንም አይነት ኬሚካል ያልገባበት መሆኑን ሲጨመቅ በአይኔ ብረቱ ሄጄ ማየቴን ከዛ በተጨማሪ የሰማሁት ደግሞ በካናዳ ከሚገኘው ኤሮፊንስ ላብራቶሪ ማረጋገጫ ማግኘታቸው እንዴ ሳልነግራችሁ ለሽበቴም መድኃኒት አግኝቻለሁ። እና እኔም ጓደኛዬን ከፊቷ እስከ ጸጉሯ አንቀባረርኳት እላችኋለሁ። እናንተም ሄዳችሁ ቼክ አድርጓቸው። የውበትም ሆነ የሕክምና ብዙ አይነት ተፈጥሯዊ ቅባቶች አሏቸው። እታች ያረኩትን ፔጅ ቼክ አድርጉት። መልካም ቀን።